በባለፈው ቪዲዮ የሰራሁላችሁ እንዴት ነፃ ትምህርት ከኢትዮ ኮደርስ ዩኒቨርሲቲ እንማራለን የሚለውን አሳይቼ ነበር። በዛሬ ቪዲዮ ይዤ የመጣሁት እንዴት የተማርነውን ትምህርት ከጨረስን በኋላ ሰርቲፊኬቱን እንዴት ዳውንሎድ እናደርጋለን የሚለውን አሳያችኋለሁ። ሰላም ውድ የሰውትር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እንደዚህ አይነት የቴክኖሎጂ ቲፖች የሚመቻችሁ ከሆነ ትክክለኛ ቦታ ናችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ። ቀጥታ ወደ ቪዲዮ። ኦኬ፣ በቀጥታ እየተነዳለን ማለት ነው። አንድ ብሮዘር ፈልገን እንሄዳለን ማለት ነው። የተማርንበት የነበረበት ብሮዘር ፈልገን አሁን ክሮም ነው የመረጥኩት። ክሮም ተገን እንሄዳለን ማለት ነው። ኦኬ ክሮም ከፍቻለሁ እኔ። ኦኬ እዚህ ጋር ኢትዮ ኮደርስ ብለን እንጽፋለን ማለት ነው። ቀላል ነው። ኢትዮ ኮደርስ ብለን ኢንተር እንላለን። ከዛ መጀመሪያ ላይ ያመጣልናል ማለት ነው። ኢትዮ ኮደርስ ኢኒሺዬቲቭ ሆም የሚለው ላይ ማለት ነው። እሱ ላይ እንገባለን። ኦኬ በእንደዚህ አይነት መልክ መመጣለን ማለት ነው። ኢትዮ ኮደርስ የነሱ ብራውዘር ላይ ማለት ነው። ጌት ስታርትድ ይላል። ከዛ በኋላ ወደ ታች ስትወርዱ እናንተ የተማራችሁበት ትምህርት ላይ እሱ ላይ እንደ እንሮል እናደርጋለን ማለት ነው። እዚህ ጋር ለምሳሌ ማለት ነው። ለምሳሌ እኔ አሁን የተማርኩት ፕሮግራም ፋንዳሜንታል ስለሆነ እሱን አውጥቼ ነው ማሳያችሁ። እሱን ሰርቲፊኬቱን እንዳልወድ አድርጌ አሳያችኋለሁ ማለት ነው። ከዚህ በፊት ቪዲዮ የሰራሁት ነገር አለ እንዴት እንደምትጀምሩ እሱ ማየት ትችላላችሁ። አሁን ግን ቪዲዮውን ዛሬ የሰራሁት እንዴት ሰርቲፊኬታችን ዳውንሎድ እናደርጋለን የሚለው ነው። እሱን ዳውንሎድ አድርጌ አሳያችኋለሁ ማለት ነው። እኔ የተማርኩት ዛሬ ሰርቲፊኬትን ወስዶ ፕሮግራም ፋንዳሜንታል ላይ ነው። እሱ ላይ ገባለሁ ማለት ነው። ኦኬ አሁን ቀጣይ የት ነው የምንገባው ማለት ነው። ማይ ፕሮግራምስ የሚለው ላይ ገብተን እናያለን ማለት ነው። እሱ ጋር እንገባለን። ከዛ በኋላ በእንደዚህ አይነት መልክ ያመጣልናል ማለት ነው። እንደገና ማውረድ ከፈለጋችሁ ማለት ነው። ከዛ በኋላ እዚህ ጋር ፕሮግራም ፋንዳሜንታልስ የሚለው ላይ ሪቪው ኮንቴንት እንላለን ማለት ነው። እኔ ስላወረድኩት ነው። ከዛ በኋላ ምን ያመጣልናል 100% እንደሞላንና ሰርቲፊኬት አሴስመንት ኢንስትራክሽን የሚለው ያለ ስለ ሰርቲፊኬት አሴስመንት ኢንስትራክሽን እንዴት መውሰድ እንዳለብንና እንዴት ፈተናውን እንፈተናለን ብሎን የሚታይበት ቦታ ነው ይሄ። ለምሳሌ እዚህ ጋር ምን ይላል አንዳንድ ነገሮችን ስናይ ማለት ነው ሰርቲፊኬሽን አሴስመንት you will get certificate of completion for the challenge phase of this program. Here is needs to now about of certification assessment ሙሉ ማለት ነው። በአንድ ሰዓት ውስጥ እንደሚያልቅ ከሀያ እንደምትፈተኑ 8 weeks እንደምትማሩ ሙሉ ማለት ነው እዚህ ጋር ነው የሚያስቀምጠው እና ይሄ ሙሉ ማንበብ ትችላላችሁ እናንተ። እኔ ግን አሁን ስታርት ሰርቲፊኬሽን አሴስመንት የሚለው ላይ ገብቼ ያሳያችኋለሁ ማለት ነው። እሱ ጋር ገባለሁ። ከዛ በኋላ ምን ያመጣልናል ስታርት አሴስመንት የሚለው ላይ ማለት ነው። እሱን አሁንም እንጫናለን፣ ክሊክ እናደርጋለን እሱም ማለት ነው። ከዛ በኋላ የኔ መሰለ ጽሁፍ ነው የሚያመጣልን። ጽሁፉ ፕሮግራሚንግ ፋንዳሜንታል ላይ እንደምንወስደው ሌላ ነገር የለም። ጎቱ አሴስመንት እንላለን። ከዛ በኋላ ጥያቄዎቹን መስራት ነው ማለት ነው። አያችዋ ከ1 እስከ 20 የሚለው ማለት ነው። እሱን ነው ያለን። ጥግ ላይ ደግሞ ምን ያሳያል ሰዓት እንደተሰጠ ማለት ነው። 59 ምናምን እያለ እየወረደ ነው የሚሄደው ማለት ነው። እንትኑ እኛ በአንድ ሰዓት ውስጥ ይህንን ጨርሰን መሄድ አለብን ማለት ነው። ከዛ ሁለተኛ ላይ አሁን ከ19 እስከ 20 የሚለው ላይ ነው ማለት ነው። ከዛ ሰርተን 20 ላይ መጨረሻ ላይ እንደምናየው ማለት ነው። ይህ ሙሉ ተፈተንን በኋላ ማለት ነው። ከዛ ከጨረስን በኋላ ነክስት እንላለን ማለት ነው። ከዛ በኋላ ቼክ ኦፍ ሰርቲፊኬት የሚለው ላይ እሱን እነካለን። ከዛ ጌት ዩር ሰርቲፊኬት ይላል። ጌት ዩር ሰርቲፊኬት የሚለው ላይ እሱን እነካለን። ከዛ በኋላ ያመጣልናል ማለት ኢንሮልመንት የሚባለውን ካለፍን እንደዚህ አይነት ነገር ያመጣልናል። ይሄኛውን እያሳለፍን እንሄዳለን ማለት ነው። ኤክስፔሪመንታል ሶሻል ስለ ክላሱ ነገር ነው የሚያወራው። ይሄ ብዙ ነገር ማለት ክላሱ ላይ ምን አለ የሚለው ላይ ማለት ነው።
ብዙም ፕሮግራም ኦንላይን ኮሚኒቲ የሚለው ላይ ትራብል ሺቲንግ ብዙ ነገሮችን ከዚህ በኋላ ጥያቄም ትፈልጋለህ ምናምን ነው ብዬ አልፋለሁ። ከዛ በኋላ ሰሚት ይላሉ ማለት ነው። ከዛ በኋላ እንደምታዩት ይሄ ፕሮግራም ፈንዳሜንታልስ ኦንሊ ፋንታም ብሎ አመጣልን ማለት ነው። ሰፕተምበር 30 እንደጨረስኩ ያመጣልናል እና ይሄ ነው በቃ ኮንግራቹሌሽንስ ኦንሊ ፋንታም ብሎ ላይ ያመጣልናል። ከዛ በኋላ እንዴት ዳውንሎድ ማድረግ እንችላለን፣ ይኸው እንዴት ሼር ማድረግ እንችላለን ከዩዳሲቲ የተሰጠን እንትን ነው ማለት ነው። ይሄ በጣም ኢዚ ነው እንደምታዩት ማለት ነው። ከዛ በኋላ አሁን ዳውንሎድ አድርጌ አሳያቸዋለሁ ማለት ነው። ከፈለጋችሁ ሼር ማድረግ ትችላላችሁ፣ ከፈለጋችሁ ዳውንሎድ ማድረግ ይኸው። ከዛ በኋላ ሴቭ እንላለን ማለት ነው። እንትኑን ሴቭ ፒዲኤፍ ከፈለጋችሁ ፒዲኤፍ ላይ ከፈለጋችሁ ሁሌ ከስተም ማድረግ ትችላላችሁ፣ ሴቭ እንላለን። ከዛ በኋላ ባመጣልኝ ዲስክቶፕ ላይ ሴቭ አደርጋለሁ ማለት ነው። ከዛ ስቴር ሚኒማይዝ አድርጌ አሳያቸዋለሁ እንዴት እንደወረደ ማለት ነው። አያቸዋ ታች ላይ እንዳለችው ማለት ነው። ኮፒራ በታች አለችው እሷ ላይ ነው ማለት ነው አለ። የዛሬ ቪዲዮ ነው የሚመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ደግፉን። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይመቻችሁ። ቻው።